ስማ ወንድም ይቅርታ ረዳት ፒያሳነሽ አይ ለመሄድ ፈልጌያለሁ እንትን ይሄ ቪዲዮ ስንት ላይ ከገባ ሱሪን ከፍ ታደርገዋለህ ጻፍ ፈልጋሽ ነው እንዴ ተረጋጋ እንጂ ኧረ ትሬንድ ነው ስማ እሱ ነው መምህር አቤት ለምንድን ነው የልጅን ግሬድ ያበላሽህባት ያልሰራችውን ኬት አምጥቼ ነው የምሰጣት እሷ እንደነገረችኝ ከሆነ ግን አውቀህ ነው ያበላሽህባት ለምንድን ነው አውቄ ማበላሽባት ልጅሽ እኮ በጣም ቆንጆ ነች ቁንጅናዋና ትምህርቷ ምን አገናኛቸው በቃ ትምህርት ላይ ጎበዝ አይደለችም ምንድነው አትረብሽኝ አሁን ስራ ልስራበት እሺ ምንም መፍትሄ የለውም ግሬዷ መስተካከል አይችልም ፈቃደኛ ከሆናችሁ ማስተካከያ አንድ መንገድ አይጠፋም ገብቶኛል ምን ማለት እንደፈለክ ምንድነው የምናደርገው ይሄ ባለጌ መምህር የሚፈልገው ግሬዱን ለማስተካከል አብሮት የሚተኛ ሰው ይፈልጋል እማዬ አይሆንም ታሺ እኔ ላንቺ ግሬድ ስል አብሬው እሆናለሁ በቃ እኔው እንዳጠፋው እኔ ራሴ አስተካክላለሁ ችግር የለውም እኔ እሆናለሁ አንቺማ እንድትሆኛ አላደርግሽም እኔ ነው የምሆነው ላንቺ አልሆነ እኔ እሆናለሁ ችግር የለውም እናቴ ለምን እንደዚህ አላደርግም እኔ ነው የምሆነው እኔ እሆናለሁ አስሚኝም እንዴ ምንድነው የምታወሩት ምንድነው የምትከራከሩት እንዴ አታሩ እንጂ ሲጀመር በትምህርት ቤታችን ህግና ደንብ መሰረት በፖሊሲው መሰረት አንድ አስተማሪ ለግሬድ ብሎ ከተማሪው ጋር አይተኛም ከወላጅ ጋር እንጂ yes እንግዲህ ምን ማድረግ ይቻላል አንተ ሊተው ስልኩ ቻርጀር ያርጋ አባዬ አሁን ይመጣል ምን አገባሽ ታዲያ ደሞ አንቺ እየተጠቀምሽ ነበር እኔማ በጊዜ ያስቀመጥኩታ በቃ እንኳን አያገባሽ የምን ድምጽ ነው ሰው መጣ እንዴ አባዬ መጣ ወይኔ ውየኔ ነገር ስልኩን ቻርጀር ላይ አርጌ ነው ወጣው አዎ እኔማ የታደረኩት ብዬ መደንገጤ መቼም እስካሁን ይሞላል እቴ ምን ሆኖ ነው እንደዚህ የሚያቃጥለው ስምንት ነው የሚለው ምን ማለት ነው ስምንት ሚጣ ስልኬ ነክ ትችላልድ ኧረ እኔ አይደለሁም እኔ ራሴን ስልኬ እየተጠቀምኩ ነበር እዝራ አንተ ነህ ምን ሆነ ምንም አላደረገም ቻርጀር መብራት ጠፍቶ ነበር ለዛ ይሆናል ታዲያ ምንስ ቢሆን መጀመሪያ የነበረው የቴ 15 ነበር እኮ ሶታ እንትን ነው ይመጣል እኮ ቻርጀር መብራት ሲጠፋ ያለውንም ይወስዷል ኧረ እንደዛ አያደርግም አፍሽን ዝጋጂ ተው እንጂ እንደዛ ያደርጋል እንዴ አዎ ወይም ቻርጀሩ ተበላሽቶ ይሆናል ኧረ አዲስ ነው በቃ የስልኩ ቻርጀር መቀበያው ተበላሽቶ ይሆናል እሱም ንጹህ ነው ምንም አይሆንም ከማከፋፊያው ይሆናል በቃ አራዲስ ነው ወርም አልሞላው ቆይ ማከፋፊያው የሚበላሽ መጀመሪያ የነበረው ሴት ሄደ እኮ ነው ጥያቄ እንትን ነው እሱ አባዬ ምን መሰለህ ቆይ ስልኩን ስጠኝ የውልህ ምን መሰለህ ወይ ሚጣ ማዬ የጠራችሽ ነው አልጠራችኝም አትዋሽ የሰማሁትን ነው እንግዲህ ማዬ ዝም ስትባል እንዴት እንደምትናደር ታውቂያለሽ የውልህ አባዬ ስልኩ ምን መሰለ ችግሩ ቻርጀሩን ወስዶ ወደ ባትሪ ድንጋዩ የሚያደርሰው ትራንስፖርተር ደክሟል ያው ነዳጅም ስለተወደደ ምናምን ምን አይ ምንም እና ትራንስፖርተሩ መቀየር አለበት ስራው በቃሽ ታዲያ አይ እንደዚህ በቀላሉ የሚሰራ ነገር አይደለም ሰሪ ቤት መሄድ አለበት አይ ስንት ብር ነው እሺ የሚሰራው አሁን ያለውን ትራንስፖርተር ከማሰራት አዲስ ማስቀየር ስለሚሻል 1000 ብር እናስቀይረዋለን በቃ እሺ ቶሎ አሰርተህና የምጠብቀው ስልክ አለኝ እሺ አሰርቼው እመጣለሁ እዚህ ጋር ባንክ ገብቼ ብራክችን ታግቢያንቺ ሄሎ ወይ ጓደኛዬ ይሄ ፋራኩ ብር ልቀባበለው ብዬ 10 ደቂቃ መጣሁ ደግሞ ሲያስጠላ አዎ መጣሁ ውደስ ጠበቅኩሽ ጓደኞች አይሻቸው ታውቂያቸው አይ አታስጠብቃት ሳንቲሙን ስጣትና ቶሎ ትሂድ ዶክተር ያረበና አንድ ያክመኝ በእናትህ ሰዓት የለኝም ጨርሻለሁ ይሄ በቃ ምን ተራ ኢንፌክሽን ነው ያለ መቦረሽ ነው ይሄ ንጽህና መጠበቅ እኮ ነው በቃ ተዘቅዘኛል ዶክተር እንደው ዝም ብለህ ችግሩን ብቻ ንገረኝ መምፍቴውን እስቲ አበይ አሁን እስቲ ማንሽ ምትላከሽው እንዴ እማትገመት ሰው ሁሉ ሐኪም ቤት ሄደ ዶክተሩን ነክሰው ውጣ እሺ ተማሪዎች የዛሬ ትምህርታችን የሚሆነው ለምንድን ነው ያረፈርከው ሁሉም ተማሪዎች በሰዓታቸው የትምህርት ገበታቸው ላይ ተገኝተዋል አይደል አንተ ግን ታረፍዳለህ ቀስ እያልክ ነው የምትመጣው ቀስ ብዬ አይደለም የምትቻል ታክሲ አታ ነው አይ ተኝቼ አንተ ተኝተህ ነገ አገር ተረካቢ መሆንን ረስተሃል አገር ተረካቢ መሆንን አታውቅም እኔ ነገ አይመቸኝም ሌላ ቀን መሆን አይችልም ምን የምረከባት ምን አይነት ነገር ውስጥ ነው የገባሁት አትናደድ በቃ ቲቸርዬ ካልሆነ ግን ችግር የለውም እንደምንም አመቻችና እረከባታለሁ ከማን ነው ግን የምረከባት ቲቸርዬ ከማን እንደምረከባት ካልነገርከኝ እንዴት እረከባታለሁ አቤል ጋር ነች ለምንድን ነው ማሰማው አንተ ስታድግ አገር መሪ መሆን ነው የምፈልገው የሀገር መሪ መሆን የምትፈልግ ሰውዬ እኔ የምነግርህን ነገር ማሰማኝ እኔ የምጠይቅን ጥያቄ የማሰማኝ ከሆነ ነገ የምትመራቸው ህዝቦች ጥያቄ ቢጠይቁ ምን ልመልስላቸው ነው ምን ልትላቸው ነው አልሰማቸውም ስማ ከዚህ በኋላ አብረን መቀጠላችን ምን ላይ ታለብ
መስቆራስ በስማኤ ጋቢና ዛሬ ገና ሰው አገኘ ይላል አባቴ። ሴሌብሬሽን ሄሎ 911 ምን ልርዳው? ፖሊስ የሚስቴ አባት ራሳቸውን ስተወድቆ እባካችሁ ድረሱልኝ። በምን የተነሳ ነበረ ራሳቸውን የሳቱት? ልብ ድካም አለባቸው፣ እየተነፈሱ ነው። እኔ እንጃ አይመስለኝም። አይዞት አባባ፣ እባካችሁ አምቡላንስ ላኩልኝ፣ አለበለዚያ ይሞታሉ። እባክዎ አንዳንድ ጥያቄ ጠይቆታለሁ፣ በጥንቃቄ መልሱልኝ። እሺ። የበሉት ምግብ ነበረ? አልበሉም፣ ግን አረቄ እየጠጡ ነበረ። ያስደነገጣቸው ወይ ያሳሰባቸው ነገርስ ነበረ? አዎ፣ የተገናኘ ነው። ልጄን እንድትፈታ ትፈልጋለሁ ብለው ሊነግሩኝ ነበረ። እርስዎ ምን አሉ? ልጆትን አፈቅራታለሁ፣ መፋታት አልፈልግም ስላቸው ራሳቸውን ስተው ወደቁ። እባካችሁ አምቡላንስ ላኩልኝ፣ አለበለዚያ ይሞታሉ። እና በህይወት እንዲኖሩ ይፈልጋሉ? አዎ፣ የሚስቴ አባት ናቸው እኮ። ከፈታት ግን የሚስት አባትነታቸው ይቀራል። ከሞቱ ግን ሚስት አትፈታ። አይ ለትዳሬ ስልማ እንዲሞቱ አልፈልግም። ሄሎ ሄሎ ሄሎ። አቤት። አምቡላንሱ ደርሷል። ቦታው የት ነበር ያሉኝ? የምን አምቡላንስ? ይቅርታ በስህተት ነው የደወልኩት። ረዳት መልሴን ስጠኝ። እሰጦታለሁ። ተረጋጉ እኮ። ስጠኛ። የመርሳት ችግር አለብኝ። ስጠኝ። 50 ሳንቲም እኮ ነው መልሱ። ስጠኝ። 50 ምን ስጠኝ? እንደውም የለኝም። አንተ ሌባ፣ መልሴን ስጠኝ ብያለሁ። አንተ ሰውዬ ዝም በል። ምን ሰደብከኝ? እኔን ሰደብከኝ? ልጄ እዚህ ታክሲ ውስጥ አለ። የታለ ኤፍሬም? ኤፍሬም አባትን እየተሳደቡብህ ነው። ኤፍሬም አንተ ነህ ኤፍሬም? አይደለሁም። ታውቃቸዋለህ? አላውቀውም። አባትህ ነው? አይደለም። አንተ ወራዳ፣ ዶሮ ሳይጨው 3 የከዳኸኝ። ብሬን ስጠኝ። አልሰጥም። ምን ያመጣሉ? ልጄ ይገላችኋል እያንዳንዳችሁን። በእኔ መጣ ለማንም አይመለስም። ይሄ የተኩራራበት ልጄ የታለ? የቱ ጋር ነው የተቀመጠው? እገልልሃለሁ። የታለ? ጋቢና የተቀመጠው ነዋ። ንኩት እስቲ፣ ንኩት እስቲ። ይገላችኋል። ንኩት። ወራጅ አይታየም እንዴ? ብራዘር አደባባይ ላይ ያለ ነው እኮ። አላውቅም። ወራጅ። ወይኔ ልጄ፣ ወይኔ ልጄ። በእርሶ የተነሳ ነው ልጆቴ የሞተው። ደስ አሎት? መልሴን ስጠኝ።